ህይወት። አብዛኞቻችን ህይወትን እንደሆነ ነው የምንኖረው። ለምን እንደዚህ ሆነ ብለን አንጠይቅም። ግን ህይወት ምንድን ናት? ለኔ የሶስት ነገሮች ዙሪያ ጥምጥም ናት ብዬ አምናለሁ። መጀመሪያ ጠንክሮ መስራት፣ ምንለፋበት። ይህ ክፍል ማንም የማያደንቀው እንዲሁም ደግሞ ማንም የማያየን ግን ለራሳችን ስንል ምንለፋበት ነው። ከዛም ውድቀት ይመጣል። ይህ ክፍል የምርንም እንደፈለግነው የምንፈተንበት ክፍል ሲሆን ትንሽ ከሞከርን ሽልማቱ ያማረ ይሆናል። ከዛም እንደገና ይጀምራል መልፋቱ፣ መጣሩ እና በሶስቱም ውስጥ ህይወት አለች። ሂደትን ውደዱት። ይህ ነው እውነትን መኖር ማለት።